በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አመሻችሁ? አሜን። ያሰባሰበን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ የምንወያየው ስለ ቅዱስ ጳውሎስ መጽሐፍ በመምህር ዲያቆን አቤል ነው። በሁላችሁም ስለ መጽሐፉ እንደሰማችሁት አውቃለሁ። እስኪ ያነበባችሁት መጽሐፉን ያነበባችሁ ጥቂት ሰው እንኳን ደስ ያላችሁ ባለማንበባችሁ። ምክንያቱም አንዳንድ ሰው በጣም ውብ ድርሰት ወይ ቲያትር ያላያችሁት ነገር ካለ ያጓጓችኋል ገና ለማንበብ እና በጣም የምትደሰቱበት መጽሐፍ ነው። ይህ መጽሐፍ በጣም ለቤተክርስቲያናችን ትልቅ አስተዋጽኦ ያለው መጽሐፍ ነው። ምክንያቱም ሁላችሁም እንደምታስታውሱት ላለፉት 10 ዓመታት በጣም ብዙ ሰዎች ከቤተክርስቲያናችን ሲወጡ ነበር እና አብዛኞቹ የሚወጡበት ምክንያት ምንድን ነው? እናውቃለን በሚል ስሜት ግን ባለማወቅ ብዙ ሰዎች ከቤተክርስቲያን ወጥተዋል፣ በሌሎች በመታለል ማለት ነው። አብዛኞቹ ችግር ደግሞ ብዙ ጊዜ አዲስ ኪዳን መጽሐፍ ላይ የትርጓሜ ስህተቶችን ባለመረዳት ነው እና የአዲስ ኪዳን ደግሞ አብዛኛው ከግማሽ በላይ የሚሆን ክፍሉ የቅዱስ ጳውሎስ መልእክት ነው እና እሱን ባለመረዳት ብዙዎች ከቤተክርስቲያን የወጡት እና ይህ መጽሐፍ እነዚህም የጠፉትን በጎች የመመለስ ኃይል ያለው መጽሐፍ ነው። ባለፈው ሁሉም የመጽሐፍ ምርቃት ሳይኒንግ ነበረ አንድ መጽሐፍት ቤት እና ብዙ ሰዎች ከእኛ ሃይማኖት ከሌሎች ሃይማኖቶች መጥተው በጣም መጽሐፉን በአድናቆት እና በአግራሞት ሲገልጹ ነበር እና የብዙ ሰዎች አእምሮ እና ልቦና ተከፍቶ እስኪ እንዲመለሱ እግዚአብሔር ልቦና ይስጣቸው። ይሄ መጽሐፍ ያው በጣም አንድ አስተዋጽኦ ይሄንን ካልኳችሁ፣ ሁለተኛ ደግሞ በዚህ ዘመን አንደኛው የመጽሐፍት ፈተና ምንድን ነው? በምዕራቡ ዓለም ተጽዕኖ አብዛኞቹ መጽሐፍቶች መረጃ ተኮር ላይ እውቀት ተኮር ላይ በጣም የሆኑ መጽሐፎችን የምታገኙ ስታነቡ ማለት ነው እና ይሄ አስተሳሰብ ከምን የሚመጣ መሰላችሁ? ምዕራቡ ዓለም የሳይንቲፊክ ማይንድን በጣም የሚያጎላ እሱ ላይ የሚያተኩሩ ምክንያታዊነትን የሚያጎላ ስለሆነ አንድ የታዋቂ ሳይኪያትሪስት አለ ምን ይላል? አሁን ዘመን የምንኖረው በግማሽ አይምሯችን ላይ ነው እና ግማሽ አይምሯችን የሚለው የምክንያታዊነት እናታችን ምክንያታዊ ደግሞ የምናደርገውን ጥረት ማለት ነው። ሰው ምክንያታዊ ብቻ አይደለም፣ ሌላ ደግሞ ቀኝ የጭንቅላት ይፈልጋል እና እሱ እውነትን የሚፈልግ ውበትን፣ ድርሰትን፣ የህይወት ትርጉምን ብዙ ነገሮችን አናላይዝ የሚያደርግ ወይ ደግሞ ዓለምን የምናይበት መነጽር ነው ማለት ነው እና ምዕራባውያን ግን በጣም አሁን ሁሉ ነገር የተቆጣጠረ ትምህርታችን ያደግንበትን ጽሁፋችንን ዩኒቨርሲቲዎችን የተቆጣጠረ ስለሆነ ሳናስበው እኛም አይምሯችን ወደዛ እየተቀረጸ መጥቷል እና አንደኛው ውስጥ የአእምሮ ክፍላችን ዘንግቷል እና ይሄ ምን አይነት ተጽዕኖ ይፈጥርብናል መሰላችሁ? አሁን የምዕራቡ ዓለም ላይ በጣም ዶሚናንት የሆነው ሃይማኖት ምንድን ነው? ፕሮቴስታንቲዝም አይደል? ፕሮቴስታንቲዝም ዋና መሪያቸው መጽሐፍ ቅዱስ ብቻ አይደለም እና መጽሐፍ ቅዱስ ብቻ የሚለው አረዳድ በኋላም በዝርዝር እናየዋለን። ምን አይነት ተጽዕኖ ይፈጥራል መሰላችሁ? ቃሉ ላይ በጣም ፎከስ ከማድረጋቸው የተነሳ ከቃሉ ጀርባ ያለው ክርስቶስን ሊያጡት ይችላሉ ማለት ነው እና አንድ እንደውም ጥሩ ምሳሌ ለዚህ የሚሆነው መጽሐፍ ኦሪት ላይ የዮሴፍ እና የጲጥፋራ ምሳሌ ማየት እንችላለን እና ጲጥፋራ ዮሴፍን ለማግኘት ብላ ይዛ የቀረችው ምንድን ነው? ልብሱን አይደለም። ስለዚህ አንዳንድ ጊዜ በጣም እንደዚህ አይነት አስተሳሰብ ቃሉ ላይ ብቻ ፎከስ ሲያደርጉ ክርስቶስን ሊያጡ ይችላሉ እና ወደኛ ቤተክርስቲያን ስንመጣ የኛ ቤተክርስቲያን አረዳድ የሚኖር ክርስትና ነው ማለት ነው። ከቃል ብቻ ከእውቀት ብቻ የሆነ አንድ ቃል ከመናገር ብቻ ያለፈ በህይወት የምንገልጸው የምንኖር ወይ ደግሞ ኤክስፒሪየንሻል ኖሌጅ የሚባለው ይመደባል ማለት ነው እና ክርስትና የእኛ ቤተክርስቲያን አባቶችም ክርስትናን የሚሰጡት በእንደዚህ አይነት መልኩ ነው ማለት ነው። መምህራዊ ከዚህ በፊት ግሩም ፍጥረት፣ መላእክት እና ደግሞ አባቶችን ወቅ የሚሉት መጽሐፍት አበርክቶልናል እና የአባቶቹ ዋና ትኩረቱ ምንድን ነበር? እኛ ቤተክርስቲያን አባቶችን ስናቅ የቤተክርስቲያን አባቶች እይታ ወይ ደግሞ አረዳድ የሚባል ወይ ፌሮኒማ ይባላል በግሪኩ። ይህን አረዳድ እኛ በጣም ከታሪክና ከነሱ ጋር ከመለየታችን የተነሳ በተወሰነ መልኩ አጥተን ነው። ግን ቤተክርስቲያን በአምልኮ በሌላው በማለት በብዙ ነገር ግን
ጠብቃልን ቆይታለች ማለት ነው። እና ይህንን ያጣነውን ለእኛ ትውልድ ይህንን መምህራን አበርክቶልናል ማለት ነው። በዚህ መጽሐፍ እኛ የምንማረው የቤተክርስቲያን አባቶችን እይታ ሳይሆን እያነበብነው ሳናስበው መነጽሩን እኛም እየተላበስነው እንሄዳለን ማለት ነው። የቤተክርስቲያን አባቶች እንዴት ነው መጽሐፍ ቅዱስ የሚነበበው፣ እንዴት ነው መጽሐፍ ቅዱስ መረዳት ያለብን ብለን እንረዳለን ማለት ነው። በአጭሩ ይሄ መጽሐፍ የሐዲስ ኪዳን ትርጓሜ ብላችሁ አስቡት ማለት ነው። እና አንድ ሰው ቴዎሎጂ ስኩል ገብቶ ስለ ሐዲስ ኪዳን ቢያጠና ከዛ የማይተናነሱ እውቀት የምታገኙበት መጽሐፍ ነው ማለት ነው። እንግዲህ ላላነበባችሁ ሰዎች በድጋሚ እንኳን ደስ ያላችሁ። ስለ ቅዱስ ጳውሎስ መጽሐፍ ስናወራ አንደኛው ቅድም ያልኳችሁ ይሄ መጽሐፍ አጻጻፉ የቤተክርስቲያን አባቶችን እይታ የተመለከተ ነው እና ይህን እይታ ጥሩ ለማነጻጸር የሚመችን አንድ ታሪክ ከመጽሐፍ ቅዱስ ልንገራችሁ። የማርቆስ ወንጌል ላይ ክርስቶስ ከመጀመሪያ ከሚሰራቸው ታምራቱ አንዱ ምንድነው? አንድ መራመድ ፓራላይዝ የሆነ ሰውን ሲያድን ታዩታላችሁ እና ከማዳኑ በፊት ግን ምን ይለዋል? አንተ ልጅ ኃጢአትን ተሰረየችልህ ይለዋል ማለት ነው። እንደዛ ሲለው አብዛኞቹ በዛ ጊዜ የነበሩት አይሁድ በጣም የደነገጡት። ምክንያቱም ኃጢአትን ይቅር ማለት የሚቻለው ከዛ በፊት አሁን እኛ ጋር ካህን ጋር ሄደን ማለት ነው። የዛ ጊዜ ግን አንድ ሰው ኃጢአት ይቅር የሚባለው ቤተ መቅደስ ሄዶ መስዋዕት ሰርቶ የንጽህናውን ስርዓት ጨርሶ መስዋዕት አቅርቦ ከዛ በኋላ ነው ኃጢአት ይቅር ተብሏል የሚባለው ማለት ነው። እና ክርስቶስ ኢየሱስ በአንድ ቃል ይቅር ሲለው ሁሉም በልባቸው አጉረመረሙ። በልባቸው ሀሳብ ስሜታቸውን ማቴዎስ ወንጌል በደንብ ያቀርብልናል ማለት ነው። እና ክርስቶስ ይህንን አይቶ በልባቸው ውስጥ የሚያስቡትን አይቶ ከዚህ የትኛው ይበልጣል? ኃጢአትን ይቅር ማለት ነው። ኃጢአት ይቅር ብል ልናገረው ይችላል ማለት ነው። ግን ከዚህ የትኛው ይበልጣል ብሎ ሽባውን ሲተረትር ታያላችሁ ማለት ነው። እና ክርስቶስ በእነዚህ በአይሁድና በክርስቶስ መካከል ያለውን ዲያሎግ ካያችሁት ልክ እንደ ትርኢት ወይ ደግሞ እንደ ሙቪ ወይ ደግሞ እንደ ስታረቁት እናንተ ውስጡ ትገባላችሁ ማለት ነው። ዝም ብላችሁ ካለ የምታልፉት ታሪክ አይደለም ማለት ነው። እና በዚህ ተመሳሳይ ሁኔታ መምህራዊ መጽሐፍ ምዕራፍ 1 ላይ የሚያስተዋውቀን እስጢፋኖስ ነው ማለት ነው። እስጢፋኖስን የምናገኘው ብዙ ጊዜ የምናውቀው እስጢፋኖስ የመጀመሪያው ሰማዕት እንደሆነ ነው። ከሰማዕትነቱ ጀርባ ግን ምን የነበረውን ታሪክን ብዙ ጊዜ ጠለቅ ተብሎ አይታየም ወይ ደግሞ አናነበውም ማለት ነው። እስጢፋኖስ ምን አይነት ስብዕና ነበር? ምን አይነት ዲያቆን ነበር? ምን አይነት አገልጋይ ነበረ? አይሁድም እስጢፋኖስን ለመግደል ያበቃቸው ምንድን ነበረ? እና የእስጢፋኖስና የአይሁድን ሙግት በሸንጎ ታዩታላችሁ እና ተመሳሳይ አይነት ስሜት ታያላችሁ። አይሁድ በጣም የእስጢፋኖስን መልሶች መቋቋም አቅቷቸው በጣም በስሜት ሲጮሁ ሲናደዱ ታያችኋላችሁ። እና ከዚህ በፊት ቅድም እንዳልኳችሁ ከማቴዎስ ወንጌል ጋር በጣም ቅርርብ አለው እና ይሄ መጽሐፍ በእንደዚህ አይነት አፕሮች ሌሎችንም ቻፕተሮች የሚጽፍልን ማለት ነው። ስለዚህ ለእኛ መጽሐፍ ቅዱስን ለማንበብ በጣም ቀላል በሆነና ለመረዳት ቆንጆ በሆነ መልኩ እንድንረዳው ይህ መጽሐፍ ታሪኮቹን ያቀርብልናል ማለት ነው። ስለ ጳውሎስ ስንመለከት ጳውሎስ የተወለዱ በጠርሴስ ከተማ ነው። ጠርሴስ ከተማ ፎቶ ነበር። ቤተሰቦቹ ፈሪሳውያን ናቸው። አባቱ ድንኳን ሰፊ ነው። ጠርሴስ ከተማ በጣም የሚታወቁ ጥቁር ፍየሎች አሉና ድንኳን የሚሰራው ከነሱ ነበርና ስለ ቅዱስ ጳውሎስ ከስሙ ሲጀምር ሐዋርያ ነው። ያው የክርስቶስ ትንሣኤው ምስክር ስለሆነ ማለት ነው። ሳውል ደግሞ ቤተሰቦቹ ሳውል ያሉት ከማን ይመስላችኋል? ከዳዊት በፊት ማን ነበር ንጉሱ? ሳውል አይደል? ስለዚህ ከሱ ነው ሳውል ያሉት ማለት ነው። ጳውሎስ የሚለውን ስም እንዴት ያገኘው ሲባል አንደኛው ሀሳብ ያው እንደ ኬፋ ከክርስትና በኋላ ስማቸው እንደተቀየረ ጳውሎስም ከደማስቆ በኋላ ስሙ እንደተቀየረ ይነገራልና ግን በዚህ መጽሐፍ ላይ በጣም ፉትኖቶቹ ላይ ስታነቡት እንዳታልፉት። አሁን ፉትኖቶቹ ላይ ምን ይላል? አንደኛው ጳውሎስ የተባለበት ምክንያት ጳውሎስ ያጠመቀው አንድ ጳውሎስ ሰርጌስ የሚባል የሀገር ገዢ አለ እና ለምሳሌ አንድ ታዋቂ ሰው ያጠመቀ ሰው ከሆነ ሳውል የትኛው ሲባል ጳውሎስ ሰርጌስ ያጠመቀ ይባላል። ስለዚህ በዚህ ስሙ በዛው እንደተቀየረ ይታሰባል።
እንደዚህ አይነት ስሞች አሉ። ምክንያቱም ስሙን የምናገኘው በአሕዛብ ለአሕዛብ አገልግሎት አሕዛብን ለማገልገል ሲሄድ ነው እና ስሙ ጳውሎስ መባል የተጀመረው ማለት ነው። ስሙ ደግሞ ጳውሎስ ደግሞ ትርጉሙ ደግሞ ታናሽ ማለት ነው። ይሄ የትህትናው መገለጫ ያሳየናል። እና ጳውሎስ መጽሐፉን ደግሞ ስታነቡ ደግሞ እስኪ እናንተም ፎከስ አድርጋችሁ ካያችሁ ብዙ አይነት የጳውሎስ ስሞች ታገኛላችሁ። የጳውሎስ ብዙ መጠሪያዎች አሉት። ካገኟቸው ልጠቅስላችሁ። አንደኛው ገብረ መንፈስ ቅዱስ አለ፣ የአሕዛብ ሐዋርያ አለ፣ የአምላክ ምርጥ አለ፣ የወንጌል ገበሬ እና ይሄ ሌሎቹ የተሰጡ ስሞች ናቸው። ግን ጳውሎስ ደግሞ ራሱን ሲጠራ ደግሞ በትህትና ነው እና ጭንጋፍ ብሎ ይጠራል። የኃጢአተኞች ዋና ብሎ ሲጠራ እናገኘዋለን ማለት ነው። ስለ ጳውሎስ ወደ ምዕራፍ 2 ስንገባ ጳውሎስ ለየት ባለ መልኩ ጳውሎስን እኛ የምናገኘው ብዙ ጊዜ መጽሐፍ ቅዱስ ላይ የሐዋርያት ሥራ ላይ ካደገ በኋላ ነው፣ በ30 ዓመቱ ላይ የምናገኘው ማለት ነው። ግን ጳውሎስ እዚህ ደረጃ ለመድረስ ስብዕናውን እንዲገነባ አስተዋጽኦ ያደረጉት ነገሮች ምንድን ናቸው? ልጅነቱን ማወቅ አትፈልጉ? ጳውሎስ አስተዳደጉ እንዴት ነበር የሚለው። ስለዚህ መምህራዊ የአንድ የአይሁድ ልጅ እንዴት ነው የሚያድግ የሚለውን ስርዓት አብሮ የጳውሎስን አስተዳደግ ይዞን ይሄዳል ማለት ነው። በዚህ ውስጥ እንዴት የጳውሎስን ስብዕና እንዴት ሊበሉት እንዳደረገ እንዴት እንደተገነባ መረዳት ትችላላችሁ ማለት ነው። እና የአይሁድ ልጆች እስከ 5 ዓመታቸው እናትና አባቶቻቸው ሼማ የሚል ጸሎት ያስተምሯቸዋል ማለት ነው። የእኛ ከእኛ ጋር ከምን ቃል ይመሳሰላል? ሼማ ስማ አይደል? ስማ እስራኤል፣ ስማ ከዕብራይስጥ የተወሰኑ ቃላቶች ይመሳሰላሉ። ስማ እስራኤል ማለት በእኛ ስማ ብቻ አይደለም። ስማ ማለት በሙሉ ልብ ያንን ነገር አስርጸው፣ ተረዳው፣ ኑረው እንደማለት ነው። እና እግዚአብሔር አምላክ አንድ ነው የሚል ጸሎት አለ። እሱም ጠዋትና ማታ ልጆቹ እየጸለዩ ያድጋሉ። ከዛም ቤተሰፈር የሚባል ትምህርት ቤት ይገባሉ። እዚህ ንባብ ቤት ማለት ነው። ንባብ ቤት ሲገቡ ንባብ ነው አስተማሪው ያስተማሪው አነባበብ ስልት አብሮ ይለማመዳሉ ማለት ነው። እና እዚህ ጋር በጣም ቆንጆ መጽሐፍ ላይ ያገኘሁት አንድ ፋክት ምንድን ነው? ልክ አስተማሪ ሲያስተምራቸው ቃላቱን የሚጽፍበት አንድ ሰም አለ እና ሰሙ ላይ አስተማሪ ምን ያፈሳል? ማር ያፈሳል። ልጆቹ ቃሉን እየተማሩ ማሩን እየላሱ የሚማሩት ማለት ነው። እና ትርጉሙ ሀሳቡ ምንድን ነው? እነዚህ ልጆች የመዝሙረ ዳዊት ይላል የእግዚአብሔር ቃል ለጉሮሮ ጣፋጭ ከማር ወለላ ይልቅ የሚጥም ነው የሚለውን እንዲያስታውሱ በቃሉ ላይ ሕይወታቸውን በዛ ላይ ትረስት እንዲያደርጉ የሚያደርግ ትምህርት ነው ማለት ነው። ስለዚህ ንባብ ብቻ ሳይሆን ሕይወትን በዛው እየተማሩ ነው የሚያደርጉት ማለት ነው። ቀጣዩ ቤተ ታልሙድ ነው። የነቢያትን የመዝሙራትን ይማራሉ። ከዛ ቤተ መድራሽ ደግሞ የአምልኮቱ ስርዓት፣ የሙግት ስርዓት እነዚህ የሚማሩበት ነው እና ይህን ስርዓት ካያችሁት ከምን ጋር ይመሳሰላል? ቄስ ትምህርት ቤት ተምሮ ሻወር ነገር ኬጅ ነው። ግን የእኛ ቤተክርስቲያን የአብነት ትምህርት ይመስላል አይደል? እና ቅርጹ ከዛ ይመሳሰላል። ይሄ በጣም ብዙ ጥናት ይፈልጋል። ግን ይሄንን ንጽጽሮችም መጽሐፉ ቆንጆ አድርጎ ያስቀምጥልናል ማለት ነው። በመሀል ደግሞ ከ12 ዓመት በኋላ ደግሞ ክርስቶስና ጳውሎስን ደግሞ ቆንጆ ንጽጽር መልኩ ደግሞ ታገኛላችሁ ማለት ነው። ከዚህ ይሄ ትምህርት ከጨረሱ በኋላ ከሚድራሽ በኋላ ደግሞ አንድ ተማሪ አንድ መምህር ፈልጎ ደጅ ጠንቶ አስተማሪው እግር ስር ቁጭ ብሎ ይማራል ማለት ነው። እና ይሄ ማለት ረቡን የሚሏቸው መምህራን ስር ቁጭ ብሎ ይማራሉ ማለት ነው። እና ይሄ ዓላማው ምንድን ነው? አንድ ተማሪ ከመምህሩ የትርጉም ስልት ብቻ ሳይሆን የሚማረው ሕይወቱን እንዲማር መምህሩ ጋር ቀን ተቀን እያደረ እየዋለ ሕይወቱን የሚማርበት አንድ አስተማሪ መርጦ ፈልጎ ደጅ ጠንቶ አስተማሪ ከመረጡ ተማሪ ይሆናል ማለት ነው። ይህ ታልሚድ ይባላል። እና በዚህ ቆንጆ ንጽጽር መጽሐፉን የምታገኙት ምንድን ነው? ክርስቶስ ሐዋርያት ተማሪዎቹ ነበሩ አይደለም? ግን ተማሪዎቹን ማን የጠራቸው? ራሱ ክርስቶስ አይደለም? እነሱ ፈልገው ነው ወይስ እሱን የጠራቸው? እሱን የጠራቸው። እና ይህን ንጽጽር በውብ መልኩ ተቀምጦ ታገኙታላችሁ። ቀጣይ ስለ ጳውሎስ ስራው ነው። ጳውሎስ ድንኳን ሰፊ ነበረ እና ጳውሎስ በጣም አሁን ሁላችንም ሜቢ በስራ ዓለም ላይ ያላችሁ ሰዎች ስለ ስራ በጣም ብዙ ቻሌንጆች ይገጥሙናል። አንዳንድ ሰው ስራ ላይ ሊያማርር ይችላል። ብዙ አይነት ጥያቄዎች አሉ ከስራ ጋር በተገናኘ ማለት ነው። እና ስራ ራሱ ለምን የተፈጠረ ይመስላችኋል? ስራ ለምሳሌ ገነት ውስጥ ነበር ወይስ ከውድቀት በኋላ ነው? እንዴት ነው ራሱ ስራ መስራት ያለብን?
ከጳውሎስ ምን መማር እንችላለን? እና ይህንን በመጽሐፉ የምታገኙት እውነታዎች ናቸው ማለት ነው። እዚህ ጋር መጽሐፍ በጣም ቆንጆ አድርጎ ያብራራልን አንድ እውነታ አለ። እዛው ራሱን ኮርስ የማደርግላችሁ የሳኦል ልጆች ሙት ማስነሳት፣ ድውይ መፈወስ ብቻ ሳይሆን ድንኳን ሰፍተው የተራበን ማብላት ያውቁበታል ይላል እና ህይወት ዝም ብሎ የስራ ህይወት ብቻ ሳይሆን የምንሰራው ደግሞ ለሆነ ዓላማ እንደሆነ ከጳውሎስ ብዙ የምንማረው ነገር አለ ማለት ነው። ቀጣይ ወደ ምዕራፍ 3 ነው የምንገባው። ምዕራፍ 3 ላይ የታሪኩ በቃ ይሄ ምንድን ነው የሚባለው ክላይማክስ አለ። በጣም ብዙ የምትወዱት ፓርት ነው። በጣም የወደድኩት ክፍል ምዕራፍ 3 ነው። ምዕራፍ 3 ላይ የምናገኘው ጳውሎስ ልብስ ጠባቂ ሆኖ ነው። የጳውሎስ ታሪክ ከሐዋርያት ሥራ ሲጀምር ነው የምናገኘው ማለት ነው እና የሐዋርያት ሥራ ላይ የእስጢፋኖስ ሲወገር ጳውሎስ ልብስ ጠባቂ ነበር እና ጥያቄ ሲለውላችሁ አስቡት። አሁን ጳውሎስን ከወገሩ ሰዎች በላይ የተጠቀሰው የማን ስም ነው? የጳውሎስ አይደለም? ልብስን ከመያዝና ከመወገር የትኛው ይበልጣል? አይደል? እኛ እንደዛ ነው የምናስበው አይደል? ግን አሁን ለምሳሌ ጳውሎስ ከወጋሪዎቹ መካከል ቢሆን ስንት ድንጋይ ነበረው? አንድ አይደል? ልብስ ስትይዙ ግን እነዛ ሁላ ሰዎች ለመወርወር ምን ይላቸዋል? ይቀላቸዋል አይደለ? እና ለዚህ ነው ይላል እና በጣም በሆነ መልኩ እኛ ላናስተውል የምንችለው ግን እንደዚህ አይነት ሁኔታዎችን በመጽሐፉ በጣም ብዙ ቦታዎች ታገኛላችሁ ማለት ነው። ሌላ የጳውሎስ የሞት ጽዋ ጠማቂ፣ ይህም ብዙ አገባበትም ከሰዓት አንጻር። ከዛ ደግሞ ሁለት መንገደኞች የሚል ምዕራፍም አለ። ሁለት መንገደኞች ማን ይመስላችኋል? መጽሐፍ ቅዱስ ላይ ሁለት መንገደኞች ሲባሉ አይደል? የኤማሁስ መንገደኞች። እና ታይትሉን ስታነቡት እንደዛ ነው፣ ግን ስትገቡ ግን ሌላ ነው የምታገኙት። እና እንደዚህ አይነት በጣም ብዙ ቅኔዎች አሉ እና ይህ መጽሐፍ ሳነብ በጣም እያንዳንዱ ቻፕተር ላይ በየምዕራፉ በጣም ንጽጽር ከመሆኑ የተነሳ በጣም ትደነቃላችሁ። እና አንድ ዶክሜቲስት ሰውዬ ምን አለ መሰላችሁ? መጽሐፍ ቅዱስ በጣም ውብ በሆነ መልኩ ንጽጽርና ይሄ አናሎጆች በጣም ምሳሌዎች ስላሉት ይሄን ነገር እንዴት እንደዚህ የተለያየ ዓለም ያሉ ሰዎች በተለያየ ጊዜ እንዴት ሊጽፉት ይችላሉ? ይሄ ነገር ፌክ መሆን አለበት፣ የሆነ ሰው ሰርቶት እንደዚህ ፌክ አድርጎት ሊሆን ይችላል ይላል እና ግን ለእኛ ለክርስቲያኖች ግን በመንፈስ ቅዱስ ተጽዕኖ ስለሆነ ይህን ስታውቁ ደግሞ በጣም ትገረማላችሁ እና ሰዎቹን ያስገረማችሁ በጣም ንጽጽሩና ምስስሩ ነው እና በጣም እንደዚህ አይነት ብዙ ቅኔዎችን በመጽሐፍ ታገኛላችሁ። ያው እሱ እንድታነቡ ትጋብዛለሁ። ሁለቱ መንገደኞች ማን ሆኖ አልነግራችሁም፣ ግን ሐዋርያት ሥራ ምዕራፍ 8 እና ምዕራፍ 9 ላይ የምታገኟቸው ሁለቱም በጣም ቅን የሆነ እግዚአብሔር የሚፈለግ ልብ አላቸው። ሁለቱም መምህራን ተልኮላቸዋል። የሁለቱ አውትካም ግን ያው ስታነቡት ታዩታላችሁ። ሌላኛው ደግሞ እዚህ ጋር እንድታዩት የፈለጉት ሁለቱ በሮች ናቸው። የእስጢፋኖስ የተወገረበት በርና ጳውሎስ ከደማስቆ መልእክት ከደማስቆ የወጣበት በር ናቸው ማለት ነው። ጳውሎስ በጣም ለየት የሚያደርግ ስብዕና ነበረው ለዚህ ማለት ነው። እንደ ሌሎች ፈሪሳውያን አልነበረም። እዚህ ላይ የጳውሎስን ስብዕና ከሌሎች ፈሪሳውያን ትንሽ ለየት የሚያደርግ አብሎቶ መምህር አቤት ያስቀምጥልን። ሌሎቹ አይሁድ የሚጮሁት የሚናደዱት ወይ ደግሞ ክርስቲያኖችን ለመጨፍጨፍ ወይ ደግሞ ለማሳደድ የሚነሱት በስልጣናቸው ወይ በገንዘባቸው ሲመጡባቸው፣ ጳውሎስ ግን ምን ሲያደርግ ታገኙታላችሁ? ክርስቲያኖችን ለማሳደድ የሊቀ ካህኑ ጋር ገብቶ ደብዳቤ ለመነ ትላላችሁ እንዲሄድ ማለት ነው፣ ወደ ደማስቆ እንዲሄድ ማለት ነው። እና አስቡት ከራሱ አልፎ መለመን ማለት ነው፣ ሌላ ቦታ ለመላክ ማለት ነው። እና ይህንን ግን ያደረገ የነበረው ጳውሎስ የተመረጠበት ለየት የሚያደርግ ልቡ ቀናኢ ልቦና ስለነበረው ማለት ነው። እሱ ስለ ክርስቲያኖች የተነገረውና ያምን የነበረው ነገር በአይሁድ ምላስ ያለፈው እውነታ ስለሆነ ውሸት ነበር ሲነግሩት የነበሩት ማለት ነው። በዛ ውሸት ተታሎ ጳውሎስ እግዚአብሔርን ለማገልገል መስሎት ይህ ሁላ ነገር ሲያደርግ ነበር ማለት ነው። ከዚያ የምናገኘው
የጳውሎስን ወደ ደማስቆ መንገድ ላይ ደማስቆ ገጠመኝ ሁላችሁ ታውቁታላችሁ። በጣም ውብ በሆነ መልኩ ከምዕራፍ 1 ጋር ሲገናኝ ታዩታላችሁ። ምዕራፍ 1 ላይ የሚያበቃው በእስጢፋኖስ ጸሎት ነው። እዚህ ላይ ደግሞ የምናገኘው የእስጢፋኖስ ጸሎት በእስጢፋኖስ ጸሎት የተተከለው ፍሬ ሲያፈራ ማለት ነው። ጳውሎስን ሲያስገኝልን እናገኛለን ማለት ነው። እና ደማስቆ ብዙ አልገባም፣ እናንተ ራሳችሁ እንድታነቡት ነው የምጋብዘው። በዚህ ምዕራፍ ላይ በጣም ብዙ የሚያስገርሙ ታሪኮች ታገኛላችሁ። ደማስቆ መንገድ በጣም ጠባብ መንገድ ናት። በዚህ ታሪክ ግን ደማስቆ መንገድ ላይ የሆናችሁ አይመስላችሁ፣ በጣም ሰፊ መንገድ ላይ ያላችሁ ነው ይመስላችሁ። በደማስቆ መንገድ ላይ ደብረ ታቦርን ታገኛላችሁ። በዛ ደብረ ታቦር ላይ ብዙ የተለያየ ቦታ የምታውቋቸውን ታሪኮች እንደ አዲስ ነው የምትሰሟቸው ማለት ነው። ይሄ ሚስጥር ሲገለጥላችሁ ማለት ነው። እና አንዳንድ ጊዜ በአግራሞት እየተገረማችሁ ይሄ አንዳንድ መጽሐፍ ስታነቡ አሃ ሞመንት አለላሉ ነገሮች ሲገናኙላችሁ እንደዚህ አይነት ብዙ ገጠመኞች አሉ። ይሄ ምዕራፍ ደግሞ በጣም እንዲህ ዝም ብለን እየተገረምን የምናልፈው መጽሐፍ አይደለም። የደብረ ታቦር ብርሃን ሁላችንም ላይ መልሶ ያበራል እና ሁላችንም ልባችንን እንድንፈትሽ ያደርጋል ማለት ነው። እና ይህ መጽሐፍ አንደኛው እኔ ሳነበው ብዙ ሰዎች ሊጠቀሙበት ስታነቡ ዝም ብላችሁ አትረፉት፣ ራሳችሁን ህይወታችሁ ፈትሹበት። ምክንያቱም በጣም ልብን የሚፈትን ምዕራፍ ነው፣ ስሜታዊ የሚያደርግ ምዕራፍ ነው። ስለዚህ እዚህ ጋር ቀስ ብላችሁ ተረጋግታችሁ የምታነቡት ነው እና ደግሞ እየተመለሳችሁ ደግሞ በተለያየ ጊዜ የህይወት አጋጣሚዎቻችሁን የምታነቡት ክፍል ነው ማለት ነው። እና ይሄ እዚህ መጽሐፍ ላይ ኦልሞስት ከ2000 ዓመት በፊት ልክ እናንተ ራሱ እዛ ቦታ እንደሆናችሁ ነው ራሳችሁን የምታገኙት ማለት ነው። ሁላችንም አሁን ለምሳሌ በዚህ ዘመን እውነትን ፍለጋ እንዳከራለን እና በዚህ መጽሐፍ እውነትን በዛ ቦታ ታገኙታላችሁ፣ በደማስቆ መንገድ ላይ ማለት ነው። እውነት ምንድን ነው? ከእውነት ጋር ያለን ግንኙነት ምንድን ነው? እና እንደዚህ አይነት ብዙ አይነት መልሶች ለህይወታችሁ ታገኙበታላችሁ። በተጨማሪ ደግሞ በጣም ይህምን ምዕራፍ ውብ የሚያደርገው ምን መሰላችሁ? ልክ ለምሳሌ እስራኤል ጉዞ ሄደው የሚያውቃሉ ብዙ አስጎብኚዎች አሉ አይደል? መምህራንም ይህንን ደማስቆ መንገድ ልክ እንደ ቱር ጋይድ ነው መንገዱን የሚያሳያችሁ ማለት ነው። ሲያሳያችሁ ግን አብረውት ደግሞ በጣም ብዙ ልምድ ያላቸው የቱር ጋይዶች አሉ። እነ ዮሐንስ አፈወርቅን፣ እነ ቅዱስ ኤፍሬምን፣ ዮሐንስ ስሩግን ሁሉንም የቤተክርስቲያን አባቶችን ታገኙበታላችሁ ማለት ነው። እና መታደል ነው ልላችሁ ይህ መጽሐፍ ማግኘት። ከደማስቆ ክፍል በጣም ያስደመሙኝን አንድ ክፍል አንብብላችሁ። የቅዱስ ያዕቆብ ዘስሩግን ስለ ጳውሎስ እና የደማስቆ አጋጣሚ ሲያወራ በምን ይመስላችኋል? አንድ ንጉሥ በቤተ መንግስት ውስጥ የተራ ልብስ ለብሶ እንደሚንቀሳቀስ አድርጎ ይመስለዋል። ጳውሎስ ደግሞ ልክ እንደ የዛ ቤተ መንግስት ጠባቂ እና ያ ጠባቂ አንድ ተራ የለበሰ ሰው በቤተ መንግስቱ ሲንቀሳቀስ ሲያይ ለሌላ ላም የመጣ ሰው ስለሆነ እንደሚያስበው ቤተ መንግስቱን ንጉሱን ለመጠበቅ ብሎ ይህን ሰው ሲያሳድደው ይገልጽልናል ማለት ነው። እና ይህ ንጉስ በገዛ ጥበቃው የሚያሳድደው ንጉስ በስተመጨረሻ ማንነቱን እና የክብሩን ብርሃን በገለጠበት ጊዜ የአሳዳጅ ከመሬት ወደቀ። ለካስ በተራ ልብስ ተመልክቶ ሲያሳድደው የቆየው ቀና ብሎ እንኳን ለማየት የማይደፍረው ንጉስ ነው ይለናል ማለት ነው። ቅዱስ አምብሮስም እንደዚሁ ውብ በሆነ መልኩ ይገልጽልናል። ከሰዓት አንጻር እንለፈው ይኛውን የጳውሎስ ደግሞ ከዛ ክስተት በኋላ አይኑ ጠፍቶ ነበርና የአይኑ መጥፋት በጣም ለብዙ ምልክቶች አሉት። ወደ ቀጣዩ ክፍል ስንሄድ እዚህ ጋር ሌላ ለምን በደማስቆ መንገድ ብራችሁን እንድትጠይቁ ደግሞ ብዙ ታሪኮች አሉ። ጳውሎስ የወደቀበት ቦታ የደም መሬት ይባላል። ይሄ ማለት ከብሉይ ኪዳን ጋር ከቃየልና ከአቤል ታሪክ ይገናኛል እና በጣም ራሱ ላምብላችሁ ቃየልን ክርስቶስ እግዚአብሔር ሲያስጠነቅቀው ሌሎን ኃጢአት በደጅ ታደባለች፣ ፈቃዷን ወደ አንተ ነው፣ አንተ ግን በእርሷ ነገስባት ብሎ ቃየልን አስጠንቅቆት ነበርና በተመሳሳይ ሁኔታ ክርስቶስ ጳውሎስን
መጀመሪያ በእስጢፋኖስ በኩል ሊመልሰው ሞክሮ ነበር። የዛን ጊዜ ግን ጳውሎስ በቅናትና በልቡ ታውሮ ስለነበር ያን ጊዜ እምቢ ብሎ ነበር። ይሄ ግን ሁለተኛ ሊመቶለታል ማለት ነው እና ለምን ታሳድደኛለህ ብሎ መድኃኒዓለም ጳውሎስን ያጋፍጠዋል ማለት ነው። ብዙ ንጽጽሮች አሉ። ብዙ ንጽጽሮች እንዳላረግባችሁ እናንተ ታናቡታላችሁ ማለት ነው። ግን ለእኛ ደግሞ መጽሐፉ ደግሞ ሁሌ መልእክት አለው። አንድ ፓርት ከጨረሰ በኋላ ማለት ነው ክርስቶስ በሰውን ብቻ አይደለም የሚሳደደው፣ ምጽዋት የማያወቁ በእኛ አጫጭር እጆችም ምክንያት ይራባል ይላል እና ማሳደድ በሌሎች መልኩ እንዳለ ይነግረናል ማለት ነው። ጳውሎስ ከደማስቆ በኋላ ታውሮ ነበር እና መጨረሻ ላይ ያየው ክርስቶስ ነው እና 3 ቀን 3 ሌሊት ሳይበላ ሳይጠጣ ቆይቶ ነበር እና ጸሎት ላይ ነበር እና አሁን እናንተ ካሰባችሁት ጳውሎስ 3 ቀን ምን ሲጸልይ ነበር አስባችሁታል? ጳውሎስ ፈሪሳዊ ነው አይደለም? ፈሪሳዊ ሰው በዛ ጊዜ ምን ነበር የሚጸልየው? ሁሌና ትምታስወጡ ጸሎት እሺ ያባው ዳዊት ጳውሎስ ዳዊትን ያውቃል ላይ የትኛውን ዳዊት ይጸልይ ይመስላችኋል? ማውቃት ፈልጉ እዚያም እንደዚህ አይነት በጣም ውብ ቦታዎች አሉ። ከዛ ወደ ካህኑ ሐናንያ ጋር እንሄዳለን። እዚህ የሚገርመው አንድ ፋክት ብቻ ልንገራችሁ። ጳውሎስ ከተመለሰ በኋላ ለክርስቶስ ለሐናንያ ተገልጾ ምን ይለዋል? ጌታ ጳውሎስን እንዲያጠምቀው ሲነግረው የሐናንያ መልስ ነበረ፣ ጌታ ወይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ይሄ ማለት ለክርስቶስ ማስረዳት ማለት ነው እና ይሄ በእኛ አገልግሎት ላይ ያለ አንዳንድ ሰው ልቡ ተቀይሮ ወደ ቤተክርስቲያን ሲመለስ ብዙ ሰዎች እሱ የሚል ሰው አለ አይደል? በዚህ የሐናንያ መልስ ምን ማለት ነው? ማን እርሱ እንደማለት ነው ማለት ነው፣ ጳውሎስ ማለት ነው እና በቆንጆ መልኩ ተቀምጧል። ምን ይላል መጽሐፉ ላይ? ክርስቶስ ጳውሎስን ለማስረዳት ከፈጀበት ንግግር ይልቅ የማን ይበልጣል? ካህኑ ሐናንያን ለማሳመን የበለጠ የወሰደበት ጊዜ ይበልጣል ማለት ነው እና አንዳንድ ጊዜ እኛም ከተለያየ ሕይወት የሚመለሱ ሰዎችን ለመቀበል ያስቸግራል ይችላል። ግን ይሄ ለእኛ ሁሌም ትምህርት ነው ማለት ነው። እዛ ጳውሎስ ወደ አረብ በረሃ ሄደን እዚህ ላይ በጣም የወደድኩት አንድ የሕክምና ፋክት አለ። መጽሐፉ ላይ ብዙ እንደዚህ የሕክምና እንትኖችን ቆንጆ ሀሳቦችን ታገኙበታላችሁ። አንደኛው ቅዱስ ጳውሎስ ራሱን ምን ብሎ ነበር ይጠራል ያልኳችሁ? መጀመሪያ ጭንጋፍ አይደለ? ጭንጋፍን ማለት ነው ከኃጢአተኞች። እሺ ሌላ ጭንጋፍ ከሌሎች ላይ የሚገናኝ ጠር ነው በሕክምና ስልት ወይ በተቋረጠ ወይ ደግሞ ቀድሞ የተወለደ ጽንስ አለ። እስቲ እናንተ ካወቃችሁ ጠይቃችሁ ቀድሞ የተወለደ ልጅ ከሆነ ምንድን የሚደረጉ በሕክምና ሙቀት ክፍል ይገባል አይደለ? ስለዚህ ክፍል ሳነብላችሁ ይገባችኋል ማለት ነው። ቅዱስ ጳውሎስ ከ12 ወራት በኋላ ዘግይቶ መጠራቱና እንደነርሱ ለ3 ዓመታት ከክርስቶስ ዘንድ አለመማሩ ራሱን በትሕትና ጭንጋፍ ብሎ ሊጠራ አድርጎት ነበር። ታዲያ ጊዜ የተወለደ ልጅ ወደ ማሞቂያ ክፍል ገብቶ ሰውነቱ እስኪነጻ ድረስ በዚህ እንዲያቆዩት ጳውሎስም መንፈሳዊ አካሉን ለማጎልመስ የመንፈስ ቅዱስን ሙቀት ፍለጋ ወደ በረሃ ሄደ። ሳኦል የጌታውን ስም ለመሸከም የተጠራ ምርጥ ዕቃ ነውና አገልግሎቱን ከመጀመሩ በፊት ሸክላነቱን ለማጽናት በእሳት መንፈስ ቅዱስ ይጠበዝ ዘንድ ለ3 ዓመት በአረብ በረሃ በጾም እና በጸሎት ቆየ። አይገርም? አሁን ይሄ እንደዚህ አይነት ንጽጽሮች ሆነ ትንሽ
ግን ይፈልጋሉ እና በጣም የወደድኩት ክፍል ነው። ሌላኛው ደግሞ ስለ ጳውሎስ መዓዛ ይሄኛው ልለፈው ከሰዓት አንፃር። ከዛ ወደ ምዕራፍ 4 ስንገባ ጳውሎስን ስብዕናና መልካ ጳውሎስ ነው እና መልካ የእኛ ቤተክርስቲያን መልክ ሲባል ምንድን ነው? ስለዛ ቅዱስ እያንዳንዱን አካሉን ይገልጻል አይደለም? እና የጳውሎስ ፎቶግራፍ አለ ብላችሁ ታምኛላችሁ? ፎቶግራፍ አሁን ባለው ፎቶግራፍ ሲሆን በጊዜው በነበረው የጳውሎስ ምስል እራሱ አለና መልክም ኦልሞስት ግማሽ መልክ ተደርሶለታል ማለት ነው። በዚህ ምዕራፍ ላይ እንድታነቡት ጋብዛችኋለሁ። በጣም የምትወዱት ክፍል ነው እና ገላትያ 1:6 ስለሚል ልጁን በእኔ ይህን ሊገልጥ በወደደ ጊዜ ይላል እና ከዛ ጳውሎስ ስብዕናውን ደግሞ መልሶ መመሪያ ቤት ይተርክልናል። ስብዕናውን ማለት እሴት ወይ ደግሞ በጎ ምግባር የምንላቸው ለምሳሌ እምነት፣ ተስፋ፣ ፍቅር፣ ትህትና፣ ትዕግስት የምንላቸው ነገሮች አሉ አይደለም? አሁን በእኛ ክርስትና ቤት ውስጥ አንድ ሰው ክርስትና ሲመራ ወይ ደግሞ የቀን ተቀን ውሳኔያችሁ ስትወስኑ ኢቲክስ የሚባል ነገር አለ። ኢቲክስ 3 አይነት ነገር አለ። አንደኛው አድርግ አታድርግ ነው። ሁለተኛ ውጤት ተኮር የሚባል አለ። ለምሳሌ ዋሽቶ ማስታረቅ ልክ ነው ሊባል ይችላል። ሶስተኛ ደግሞ ቨርቹ ኤቲክስ ወይ ደግሞ እሴት ተኮር ይባላል። እሴት ተኮር ማለት አንድ ጥሩ ማህበረሰባችሁ ወይ ደግሞ እናንተ አገልግሎት የምታውቁት ጥሩ ስለ ያለው ሰው ካለ ያ ሰው ላይ ትዕግስት ሊኖረው ይችላል። ሌላ ሰው ፍቅር ሊኖረው ይችላል። ሌላ ሰው ካሬጅ ሊኖረው ይችላል። እንደዚህ አይነት ሊኖራችሁ ይችላል እና ከየሁሉም ሰው ጋር እየሄዳችሁ ያንን ስብዕና ወደ እናንተ እንዲላበስ ብዙ ጊዜ ማሳለፍ አለባችሁ ማለት ነው እና ቅዱስ ጳውሎስ በመልእክቱ ደግሞ ይላል እኔ ክርስቶስ እንደመሰልኩ እናንተም እኔ ምሰል ይላል እና እኛ ጳውሎስን መምሰል ከፈለግን ያንን ቅዱስ ወደ ራሳችን ማስጠጋት አለብን አይደል? ስለዚህ የጳውሎስ በተለያየ የህይወት ሁኔታ ውስጥ ራሱ እንዴት ነው የገለጸው፣ ያንን ሴቱን እንዴት ነው የተረጎመው ሲባል በተለያየ የቀን ተቀን ውሳኔዎች ውስጥ ማየት አለባችሁ። ስለዚህ መምህራቤን ይሄንን የእውነታ በዚህ ምዕራፍ ላይ የጳውሎስን ክፍሎች አሉ። ተንቀሳቃሽ ፍቅር፣ የጳውሎስ ፍቅር ባልንጀራ መውደድ ሳይሆን እስከ ጠላትን መውደድ እንዴት እንደሆነ ከክርስቶስ ጋር ከእስጢፋኖስ ጋር ከሌሎቹም ጋር እያነጻጸረ ቆንጆ አድርጎ ይገልጽልናል። ትሕትና ለባሽ፣ ባለ ንጹሕ ሕሊና እና የጳውሎስን ሕሊና እንድንላበስ እነዚህን ስብዕናዎች እናያለን እና ሌላ ደግሞ ምዕራፍ 5 ላይ ደግሞ የሊዲያ ልመና ይላል እና ሊዲያ በፊልጵስዩስ እነ ጳውሎስን ካስተማሩና ካመነች በኋላ ወደ ቤቷ እንዲመጡ ትጠራቸዋለች እና አንዳንድ ጊዜ ቅዱሳን ክርስትና እምነት ብቻ አያስፈልግም። እኛ ቅዱሳንን ሕይወት እንድንላበስ በተጋድሎ ኃጢአትን ሁሉ ያሸነፉትን ቅዱሳን ወደ ቤታችን መጥራት ያስፈልጋል ማለት ነው። ስለዚህ የእነ ቅዱሳን ድርሳናትን ገድላትን ስናደርግ የሚጠቅመን እንደዚህ አይምሯችን ፕሮግራም እያደረግን ነው ማለት ነው። እንደዛ እንድንኖር እኛ በዛ ሲቹዌሽን ውስጥ ራሳችንን እያስገባን እንድንለማመድ ይጠቅመናል ማለት ነው። ስለዚህ ይሄ ምዕራፍ ሁላችንም እንደዚህ የምንማማርበት የክርስትና ሕይወት የምንለማመድበት ምዕራፍ ነው ማለት ነው። ቀጣዩ የምዕራፍ 5 ነው። ምዕራፍ 5 በጣም ሰፊውን ክፍል ይይዛል። የቅዱስ ጳውሎስ አገልግሎቱና ፈተናዎቹን ይይዛል ማለት ነው። ጳውሎስ ገና ሲጀመር ምርጥ ዕቃ ተብሎ ክርስቶስ ይጠራዋል እና ምርጥ ዕቃ ለመሆን ምን ቆንጆ ምሳሌ አለ እዚህ ላይ ምን ይላል መሰላችሁ? ለምሳሌ ሸክላ ከምንድን ነው የሚሰራው? ከአፈር አይደል? ስለዚህ ከአፈር ሲሰራ ሰው ከምንድን ነው የሚሰራው? ከአፈር አይደለም? አንድ ቆንጆ አረፍተ ነገር አለች። አፈር እንዲሸከም ምን ክብር አለ? ስለዚህ ሰው ስለ ራሱ መጽሐፉ ላይ በጣም የወደድኳት ክፍል የምነግራችሁ ግን ይሄ በጣም ብዙ አይነት አለ። አፈር ሲሸከም ማለት እኛ የራሳችንን ፍላጎት ወይ ደግሞ የሌሎች ሰዎች አይዲያ በራሳችን የምንሞላ ወይ ደግሞ ለሌሎች ተገዥ ከሆነ ምን ማለት ነው? አፈርን ሲሸከም ማለት ነው። ግን ትክክለኛ ምርጥ ዕቃ የሚሆነው አፈር ምን ሲሸከም ነው? ጳውሎስ ምን ስለተሸከመ ነው? ክርስቶስ ጋር። ስለዚህ ለእኛ ብዙ ትምህርቶች አሉት ማለት ነው። ወደ አገልግሎቱ ስንገባ የጳውሎስ የመጀመሪያው መስቀል እናገኛለን። መስቀል መሸከም የጀመረው ከእዛው ከክርስቲያኖች ሰርክል ውስጥ ነው። ጳውሎስን እስኪ ያስቡት እናንተ፣ አንድ ክርስቲያኖችን ያሳድድ ነበር። አሁን በዚህ ዘመን ማለት ነው
ሰው ተጠምቆ መስክሮ መጥቷል እና አሁን አገኙት ብትባሉ ምን ትላላችሁ? ትሮጣላችሁ? አሁን እዚህ በጣም የምትፈሩት ሰው ቢመጣ ብላችሁ አስቡት እና በጣም አብዛኞቹ ፈርተው ስለነበረ ትንሽ ጥርጣሬ ስለነበረባቸው የጳውሎስ የመጀመሪያው መስቀል ይሄንን ጥርጣሬ መቀበል ነበር ማለት ነው እና ይሄ ጥርጣሬ ያስወገደላቸው በርናባስ የሚባለው ደቀ መዝሙር ነው ማለት ነው። በርናባስ የቤተክርስቲያን ስሙ የመጽናናት ልጅ ይባላል እና የጳውሎስን በዚህ ፈተና ውስጥ ጊዜ ያጽናናው ስለሆነ ስሙ እንደ ስራው ነው ይላል እዚህ መጽሐፍ ላይ ማለት ነው። ሌላ ከበርናባስ አንድ ደግሞ ጥሩ ምዕራፍ አለ፣ ደጉሶ የሚል ምዕራፍ ነው። እዚህም ለአሕዛብ ለመጀመሪያ ጊዜ ሐዋርያት ሲሰብኩ የነበሩት ብዙ ጊዜ በየሀገሩ እየሄዱ በየምኩራብ ነበር፣ አይሁድን ነበር ማለት ነው። አሕዛብ መሰበክ ሲጀምር ግን መጀመሪያ የተጠራው በርናባስ ነበር ማለት ነው እና በርናባስ ሲላክ ብዙ ሰዎች በአንጾኪያ ባሉት አገልጋዮች ብዙ ሰዎች የእግዚአብሔር ጸጋ ባየ ጊዜ ደስ አለኛል እና አንዳንድ ሰው ለምሳሌ እኛ ከሌለበት አገልግሎት ይቅር የሚል ሰው አታውቁም? እኛ ካላቦካ ነው እኛ ካልወሰንም የሚል ሰው አለ እና በርናባስ ግን ይሄንን ባየ ጊዜ በጣም ደስ አለው፣ ሌሎቹንም አበረታቸው ይላል እና በርናባስ ሌሎች ሰዎች እንዲያበሩና የተሰጣቸውን መክሊት በሚገባ መጠቀም እንዲችሉ ነገሮችን በማቅናት የሚያገዝ ቅንና የደግ አገልጋዮች ምሳሌ ነው ይላል እና ሁላችንም እንደነ በርናባስ አገልጋዮች እንዲሆን እግዚአብሔር ይርዳል። ቀጣዩ ስለ ታላቁ ረሃብ ነው። ረሃብ ተነስቶ ነበር። በኢየሩሳሌም ያሉት ደግሞ ክርስቲያኖች በጣም ችግር ላይ ነበሩ። ምክንያቱም ስደት ላይ ነበሩ። በየቤታቸው ይሳደዱ፣ ሀብታቸው ንብረታቸው ይቀሙ ስለነበረ ረሃብ ሲመጣ ችግር ላይ ወድቃሉ ማለት ነው። ምክንያቱም ያስቀመጡት ነገር ቅሬታቸው ስለሚወሰድባቸው ማለት ነው እና ጳውሎስ አገልግሎቱ ማስተማር ብቻ አይደለም። ለእነዚህ ምዕመናን ምጽዋትን እየሰበሰበ ከየቤተ ክርስቲያኑ ከየሄደበት ያስተምር ነበር ማለት ነው። ሁለተኛው እዚህ ጋር ሌላ ደግሞ አንድ ማስተዋል ያለብን ጳውሎስ የአሕዛብ ምን ይባላል? ሐዋርያ እና ለምን የአሕዛብ ሐዋርያ የተባለው ስንል አንደኛ ጳውሎስ ያደገ የት ነው? ታርሴስ። ሁለተኛ ደግሞ ሮማዊ ዜግነት አለው። ሮማዊ በመሆኑ ደግሞ በጣም ብዙ ታሪኮቹ ላይ በየቦታው ይሄ ማንነቱ ብቅ ሲል ታዩታላችሁ እና እንዴት ወንጌል እስከ ሮም ድረስ እንዲሰበክ እንዴት እንደጠቀመው ታዩታላችሁ ማለት ነው። ክርስቶስ ለምንም እንደመረጠው ደግሞ አጉልቶ ያሳየናል ማለት ነው። ከገማልያል ስር ደግሞ በመማሩ ፍልስፍናንም እንደተማረና ይሄ ለአቴንስ ለሌሎች ሀገሮች እንደጠቀመው እናያለን እና አንድ መጽሐፉ ላይ ብዙ የተተወለት ሳውል ብዙ ሊተወላቸው ለሚገባ አሕዛብ ተላከ ይለናል እና ከዛ መጽሐፉ ልክ እንደ ቱር አድርጋችሁ አስቡትና በጣም ከዚህ በኋላ ብዙ የሚገጥማችሁ ብዙ አይነት ማረፊያዎች አሉ። ከዚህ በኋላ በጣም እየከበደ በጣም ብዙ ስሜት የሚያረጉች ምዕራፎች አሉት። በጣም ልብ ከሚነኩት ልንገራችሁ። ለምሳሌ ጳውሎስን በጳውሎስ ፊት ታገኙታላችሁ። ብዙ እግዚአብሔርን የሚፈሩ የሚባሉ ሕዝበ ኦሪት ማለት አሕዛብ ሆነው ተገርዘው ሕጉን የሚፈጽሙ አሕዛብ ከምኩራብ የተቀላቀሉ ያሉ፣ ሕጉን ደግሞ ሳይፈጽሙ ደግሞ የተቀላቀሉ ለምሳሌ የቂሳርያ መቶ አለቃ ቆርኔሌዎስ፣ የቅፍርናሆም መቶ አለቃ እነዚህ እናገኛለን ማለት ነው። ስለዚህ እነዚህ ለታሪኮቹ በጣም ትርጉም ይሰጧቸዋል ማለት ነው። ስለዚህ አዲስ ኪዳን ስታነቡ የሐዋርያትን ሥራ ስታነቡ ሙሉ ትርጉም እየሰጣችሁ ይመጣል ማለት ነው። የሐዋርያት ሥራ ውስጥ እንደ ሰመራይዝ የሆነ ቨርዥን አድርጋችሁ አስቡት። ይህ መጽሐፍ ስታነቡ ደግሞ ከእያንዳንዱ ታሪክ ጀርባ ለምን እንደተካሄደ ማን እንዳለ እየተረዳችሁ ትመጣላችሁ ማለት ነው። በሌላ ደግሞ የሸሸው ዮሐንስ የሚል ምዕራፍ አለ።
ዮሐንስ ሸሽቷል። ዮሐንስ በምን የሚታወቀው? ባለመሸሻል። ግን እዚህ ውስጥ ታገኛላችሁ ማለት ነው። ሚስጥሩን እዛው ነው የምታገኙት። ሌላ ደግሞ የአይሁድ ቅናት እና ይሄ መጽሐፍ ስታነቡ ደግሞ ትንሽ ልባችሁን እህል የሚያደርግ ነገር ደግሞ የአይሁድ ተንኮል፣ በቃ ለምን ተንኮለኛ እንደተባሉ ይገባችኋል ማለት ነው። የሚሰሩት ስራ የጳውሎስ አገልግሎት ላይ የሚጥሉት እንቅፋት በጣም መሰሪ ናቸው እና እነዚህ በብዙ ቦታ ታገኙታላችሁ ማለት ነው። እና ጳውሎስ ቅድም እንዳልኳችሁ ፈሪሳውያን በጣም የሚናደዱት ብዙ ሰው ጳውሎስን ሲያምኑ ሲከተለው ይህ ስልጣናችን ሀብታችን እናጣለን ብሎ ሲሉ ነው ብዙ ጊዜ የሚናደዱት ማለት ነው። እና ለምሳሌ በልስጥራን አይሁድ አንድ ከማፀን ጀምሮ ልምሻ የሆነ አንድ ሰው ሲያድኑ እናገኛለን ማለት ነው። እና ከዛ እነዚህ በልስጥራ የነበሩት ሰዎች ጳውሎስን እና በርናባስ እንደምንድን ነው ያዩዋቸው? ሁለት አማልክት ከሰማይ እንደወረዱ ማለት ነው። እና ከዚህ በፊት ፉትኖቱን ሚስ እንዳታረጉት። ፉትኖቶቹ ላይ ምን ይላል? ከዚህ በፊት ከሄርማን እና ዙስ የሚባሉ ሁለት ጣዖታት ነበሩ እና ወደ ምድር ወርደው ስጋ ለብሰው ማደሪያ ፈልገው ሁሉም ይከለክሏቸዋል። አንድ ቦታ ግን እሺ ይላቸዋል። ከዛ ሰውዬ በስተቀር ሁሉም ያጠፋቸው። ስለዚህ ጳውሎስና በርናባስ ይሄን ሰውዬ ሲያድኑት ልክ እነሱ አማልክት ስለመሰሏቸው ሊሰግዱላቸው ጀመሩ ማለት ነው። እና ጳውሎስና በርናባስ ልብሳቸውን ቀደው ይህንን ያስቆሟቸዋል ማለት ነው። ግን ታሪኩን የነገርኳችሁ ለምንድን ነው? የአይሁድን ቅናት እንድትረዱት ነው። እንደዚህ ያደረጉት ሰዎች ትንሽ ዝቅ እንዳሏችሁ አይሁድ አመፅ አስነስተውባቸው ኦልሞስት የሞቱ እስከሚመስሏቸው ድረስ በድንጋይ ደብድቧቸው ሲሉ ታገኛላችሁ ማለት ነው። ይህንን በመጽሐፉ ላይ በጣም ጎል የሆነ ተቀምጦ ታዩታላችሁ ማለት ነው። ስለዚህ የአይሁድ በጣም ብዙ እንደዚህ ተደጋጋሚ ተንኮል ሲሰሩ ታያላችሁ። ከዛ ለእኛው ደግሞ ለዚህ ዘመን ደግሞ በጣም ሁሌ የሚነሱ ጥያቄዎች አሉ። የአንጾኪያ ውዝግብ ማለት ነው። የአንጾኪያ ውዝግብ ማለት አሁን በዛ ጊዜ ትንሽ ፈተና የነበረው ግዝረት፣ የመንጻት ስርዓት፣ መስዋዕት ስርዓት ያስፈልጋል ላያስፈልግም የሚሉ ብዙ ፈተናዎች ነበሩ ማለት ነው። ይሄንን ፈተና የሚያመጡት ምንድን ናቸው? ከአይሁድ ወደ ክርስትና የመጡ ሰዎች ለአብርሃም የተነገረው ተስፋ አሁን ራሱ ይሄ ተስፋ ሲባል ግራ ያጋባናል አይደል? እና ተስፋው ራሱ ምንጩ ምንድን ነው? ለማን የተሰጠው? ተስፋው ምንድን ነው ራሱ የሚል በጣም ብዙ አይነት ትርጉሞች አሉ ማለት ነው። ይህን ካለመረዳት አሁን ለምሳሌ ፕሮቴስታንቲዝም ሃይማኖት ብዙ ጊዜ አሜሪካን የሰሯት ፕሮቴስታንቶች ናቸው በታሪክ ማለት ነው። እና ይሄ ከምን ጋር ይገናኛል መሰላችሁ? ለእነሱ የተስፋው ምድር የተባለችው የት ነው ያለኝ ይመስላችሁ? እዚህ ምድር ላይ ማለት ነው። ስለዚህ እነሱ ያን የተስፋ ምድር የት ለመገንባት የሞከሩ ነው? እዚህ ምድር ላይ ማለት ነው። እና ከአንጾኪያ ውዝግብ በጣም እንደዚህ ኢንዲቴል የአንጾኪያ ውዝግብ በደንብ ያስረዳቸዋል። ግን ከታሪክ አንጻር ከታይም አንጻር ብዙ አንገባበትም። ከዛ በጣም አሁን ቅድም ለኒሻ ያነሳላችሁ ሀሳብ የሚጠቅመን ጳውሎስ ያልሰበከው ወንጌል ነው። እና ጳውሎስ ያልሰበከው ወንጌል ዳይሬክትሊ የሚገናኘው አሁን ከነ ሉተር ጋር ሌሎቹ ካስተማሩት ትምህርት ጋር ማለት እና የጳውሎስ መልእክታት በየዘመኑ በሌሎች ሰዎች እንደ አዲስ ሲታመም ሲተረጎም ታዩታላችሁ ማለት ነው። እና ይሄ የሚፈጠረው ከጳውሎስና በዛ ጊዜ ከነበሩት አይሁድ በታሪክ ከመለየት የተነሳ ነው። እና ይሄ ብቻ ሳይሆን ደግሞ ትንሽ አሮጋንትነትም አለበት። ቱ ዘ ኤክስቴንት ሉተር ራሱን ብሎ ለግዛት ታውቃላችሁ። የብሉይ ኪዳን ትርጓሜ ላይ የኖህ ታሪክ አለ። ኖህ ምንድን ነው? ዓለም ሁሉ አጥሮ ነው፣ እሱ ብቻ ጻድቅና ሉተር ራሱ ከኖህ ጋር ያመሳስልና ሁሉ ተሳስቶ እሱ ብቻ ልክ እንደሆነ ማለት ነው። እና ሉተር የዛን ጊዜ የነበሩትን አይሁድ ምን ይላቸዋል? ሌጋሊስቲክ የሆኑ አይሁድ ራሳቸውን ይሄ ስርዓቱ የህግ ስራውን በመፈጸም እንጸድቃለን ብሎ ያምኑ ነበር ይላል። እና ግን አሁን ያሉትን ደግሞ ወይ ደግሞ የዛ ጊዜ ያሉትን አይሁድ ደግሞ ሄዳችሁ ደግሞ እናንተ እንዴት ታስተምራላችሁ ብትሏቸው እነሱ የሚሉት አይሁድና ሉተር የሚሉት አይሁድ አይገናኝም ማለት ነው። ስለዚህ ሉተር አይሁድ ውስጥ ያለው ኢማጂነሪ ምንድነው አይሁዶች ናቸው ማለት ነው። ስለዚህ አሁን እኛ እምነት ስራ የሚባል ክርክር አለ አይደል? እና እኛ የተሸወርነው በምን መሰለህ? አሁን የኛ ክርክራችን ምን ለማሳመን ስራን ለማሳመን አይደል? ግን ሲጀመር የሉተር ጥያቄ ምን አይደለም ልክ አይደለም ማለት ነው። አንዳንድ ጊዜ ይሄ ኔጎሽዬሽን ቴክኒኮች ላይ
አንዳንድ ሰው እናንተን ለማጠር ከፈለገ ሁለት ምርጫ ያስቀምጥላችሁና ህፃናትን ስትሸውዷችሁ አልበላም ሲሉ ምን ታደርጋላችሁ? ወይም ውስጥ ወይም ምረጥ ትሉታላችሁ። ስለዚህ ምን አደረገ? መርጠን ግን ምን እያደረገ ነው? ይበላል ማለት ነው። አንዳንድ ላይፈልግ ይችላል እና አንዳንድ ጊዜ ይሄ ሉተር የቀደደው የሆነ ቀዳዳ ወይ ደግሞ በእሱ ሜዳ እንድንጮት አድርጎናል ማለት ነው። ግን ከመሰረቱ ግን እዛ ቦክስ ውስጥ ምን ማለት የለብንም መግባት የለብንም። እዚህ ጥያቄ ውስጥ እነሱ የገቡት በተሳሳተ ምንድን ነው አረዳድ ነው። እሱም አረዳድ ደግሞ ከካቶሊኮችና ከአይሁድ ጋር የሚገናኝ ነው እንጂ ከእኛ ጋር የሚገናኝ አይደለም ማለት ነው። ስለዚህ መልሱ በደንብ መረዳት ከፈለጋችሁ እዚህ ጥቅስ ላይ ተመለሱበት። ሌላ ደግሞ እዚህ ጋር ትንሽ የሚጠቅመን ደግሞ በዛ ጊዜ ኢቦናውያን የሚባሉና መርቅያን ግኖስቲካውያን የሚባሉ አሉ እና አንዳንድ ጊዜ የሆነ ጥቅስ ወይ ደግሞ የሆነ ሀሳብ የክህደት ትምህርት ሲነሳላችሁ አትደንግጡ። አብዛኛው ክህደቶች በድሮ ጊዜ በነበሩት ወይ በሐዋርያት በቤተክርስቲያን አባቶች ተመልሰዋል ማለት ነው እና አንድ ሰው ለምሳሌ መጽሐፍ ቅዱስ ብቻ ብሎ የሚያስብ ከሆነ የራሱን አስተምሮ በታሪክ ውሰዱትና ከማን ጋር እንደሚመሳሰሉት ወይ ከክርስትና ወይ ደግሞ ከማን ጋር እንደሆነ የሚመሳሰሉት ነው። መጽሐፍ ቅዱስ ብቻ ብለው በዛ ጊዜ ሲከራከሩ የነበሩት እነማን ናቸው? ኦልሞስት ኢቦናውያን ማለት ከአህዛብ ከአይሁድ ወደ ክርስትና የመጡ ሌላው የአይሁድ ስርዓት ያስፈልጋል ብለው ሲከራከሩ የነበሩ ናቸው እና መምህራዊ ኦልሞስት ሳናውቀው መልሱን የሚሰጠን ምንድን ነው? ታሪኩን በጣም የዛን ጊዜ የነበሩትን ሰዎች ታሪክ በማሳየት ጉድለታቸውን ያሳይናል ማለት ነው። ይሄ ማለት እንደሆነ ታውቃላችሁ። በዛ ጊዜ አሁን ኢቦናውያን የእነሱ ክህደት ማብራራት አያስፈልገንም ማለት ነው። የእነሱ ክህደት ሲገለጽ በህይወታቸው እዛ ጊዜ የነበሩትን ሰዎች ሲያሳየን እኛ ራሱ ፍንትው ብሎ ይገለጽናል ማለት ነው። ስለዚህ አሁን ሐዋርያት ራሱ ቢኖሩ እኚህ ሰዎች አሁንም ያሉት ሰዎች ምን አይሉ ማለት ነው አያምኑም ማለት ነው። ምክንያቱም የዛ ጊዜ የነበሩትን ሐዋርያት ሲከራከሩ እናያለን ማለት ነው። ሌላ ደግሞ ትንሽ ሳይኮሎጂም አለው። ዘምሰት ስለ ፐርሰናሊቲ የጳውሎስ እና የበርናባስ ስብዕናቸው የተለያየ ነው። ጳውሎስ አሁን በጣም ቆራጥ ነው። የበርናባስ ደግሞ ትንሽ ሊበራሉ ለዘብ ያለ ነው እና ከቅድም የዮሐንስ ሽሽት ብያቸዋል አይደለም። ከእሱ ጋር በተገናኘ ማርቆስ ነው የሚሸሸው ማለት ነው እና በሁለቱ በእሱ ምክንያት ይጣላሉ ነው። በሁለቱ ጥል ደግሞ በፐርሶናሊቲያቸው ዲፍረንስ ነው እና አንዳንድ ጊዜ አገልግሎት ላይ ስብዕናቸው የሁላቸው የተለያየ ነው እና ይሄ ጥቅሙ ምን መሰላችሁ? በጣም የህይወት ላይ ላይፍ ኮምፕሌክስ ችግሮች ሲነሱ አንድ ሰው ብቻ ሁላችን የምንለው ነገር አንድ ከሆነ መፍትሄ ይደርሳለን አይደል? የተለያዩ ሰዎች ተሰብስበው ከተለያየ እንግል ሲደርሱ ግን ምን ይሆናል? የተሻለ እይታ ከተለያየ ችግሩን አንገት የተለያየ ስለምነው መፍትሄ ላይ እንደርሳለን ማለት ነው እና እዚህ ጋር አንድ ምዕራፍ አለ እግዚአብሔር የተጠቀመበት ልዩነት ይላል እና የሁለቱን ስብዕና ልዩነት ተጠቅመው እግዚአብሔር በወንጌል በሁለት አቅጣጫ እንዲሰበክ አድርጓል ማለት ነው። ሌላ በፊልጵስዩስ ያጋጠማቸው ፈተና አለ። ጳውሎስና ሲላስ እስር ቤቱን ፎቶ አለ እና ይሄ የሌሊት ማህሌት የሚለው ክፍል ነው እና በጣም የምትወዱት ክፍል ነው። ከምነግራችሁ አንብቡት። ብዙ ሚስጥሮች እና ብዙ ለህይወታችን የምንማርበት ክፍል ስለሆነ ነው ማለት ነው። ይህኛው ደግሞ ቅዱስ ጳውሎስ የሆነ ሰዓት ወደ ቢታንያ ወደ ሌሎች ቦታ ለመሄድ ሲሞክር መንፈስ ቅዱስ ይከለክለዋል እና በራእይ ታይቶት አንድ ሰው ከመቄዶንያ ወደ እነሱ እንዲመጣ ይመራዋል እና እዚህ ቦታ ላይ ነው ያየው ማለት ነው። ከዛ ቅዱስ ጳውሎስ ወደ አቴንስ ይሄዳል። አቴንስ በምን የሚታወቀው በፍልስፍና አይደለም። አሁን በዚህ ዘመን ከሰንበት ትምህርት ቤትም በጣም ብዙ ሰዎች ፈተናም እያገኙ ያሉት አሁን መጽሐፍቶች ይወጣሉ። ስቶይሲዝም ሲባል ሰምታችኋል። ብዙ ወጣቶች አሁን የውጭ ሀገር መጽሐፍቶችን እንደ አዲስ በጣም ብርቅ እንደሆነ ነገር አይተው በፍልስፍናው በመሳብ ብዙ ሰዎች እንትን ይላሉ እና ግን የሚገርመው ቅዱስ ጳውሎስ እነዚህ ሰዎች አግኝቷቸው ነበር ማለት ነው እና አነጋግሯቸው ነበር። ኤፒኩሪያንስ እና ኢፒቆሮሳውያን እና ስቶይኮችን ማለት ነው እና
እና እኛ እንደ አዳዲስ ትምህርቶችን መልስ መስጠት የለብንም። ራሱ ቅዱስ ጳውሎስ በዛ ጊዜ ምን አድርጎታል? መልስ ሰጥቶታል ማለት ነው። እና የእኛን ጀነሬሽን ሰዎች እንደሚታለሉ በጣም ይጠቅመናል ማለት ነው። ሌላ ደግሞ ቅዱስ ጳውሎስ ያልሰበከው ወንጌል እናገኛለን። ያልሰበከው ወንጌል ማለት ቅዱስ ጳውሎስ እንደሰበከው ተደርጎ የሚወራው ማለት ነው። አሁን ለምሳሌ የሕግ ስራ ይባላል፣ ጽድቅ ይባላል። እና መጽሐፍ ቅዱስ ላይ ቤተው ጽድቅ ማለት ትክክለኛ ትርጉሙ 4 አይነት ትርጉም አለው። የሌጋሊስቲክ ትርጉም አለው፣ የራይቸስ የውስጣዊ መለወጥ አለ። ብዙ አይነት እነዚህ 4 ትርጉሞች አሉ። የመጨረሻው ደግሞ ከእግዚአብሔር ጋር ጥሩ ግንኙነት ወይ ደግሞ ሪሌሽንሽፕ ራይት ሪሌሽንሽፕ ተብሎ ይተረጉማል። እና ቃሉን እንደውም በድሮ ግሪካውያን ለምን ይጠቀሙት መሰላችሁ? ለገበያ ይጠቀሙታል። ስለዚህ አሁን ለምሳሌ ይሄ መርካቶ ገበያ ጽድቅ ነው የሚባል ምን ይመስላችኋል? እንዴት ተረድታላችሁ? እዚህ አንድ ሰው እንደዚህ ግሪክና እንደዚህ አይነት ቃል ስታነቡ ሆሊስቲክ የሆነው ሚኒንግ ወይ ደግሞ ሁለገብ የሆነ ትርጉም መረዳት አለብን ማለት ነው። እና የፕሮቴስታንትን ችግሩ ምንድነው? ቅድም እንዳልኳችሁ ኦልሞስት ሌፍት ዶሚናንት ብሬን የሚባል አለ። በጣም እርግጠኝነት ይሄ ነገር እስከ መጨረሻው ዲፋይን ለማድረግ እና ሃይማኖት እንደዚህ ለማድረግ ሲሞከር ትንሽ ወደ አሮጋንትነት ወደ መሳሳትነት ይመራናል ማለት ነው። እና ሳናስበው አንዱ ትርጉም ላይ ብቻ ፎከስ እናደርገን ሌሎቹን ስንደረምሳቸው ወደ ተሳሳተ ትርጉም እንሄዳለን ማለት ነው። እና ቅዱስ ጳውሎስ ከስር መጽሐፍ ቅዱስ ላይ ፉትኖት አይልም ማለት ነው። እኔ ለማለት ፍልብ እንደዚህ ነው አይልም ማለት ነው። ማን የሚሰራው ወይ ቤተክርስቲያን አይደል? ስለዚህ ቤተክርስቲያን አባቶችን ማየት ይፈልጋል ማለት ነው። እና የሕግ ስራ ማለት ምን ማለት ነው? አሁን የዴድ ሲ ስክሮል ላይ የሕግ ስራ መጽሐፍ ቅዱስ አንድ ቦታ ነው የሚጠቀሰው። እዛ የዴድ ሲ ስክሮል ላይ የጨው ባህር ላይ የተገኙ ብዙ ማኑስክሪፕቶች አሉ። እና እዛ ላይ የሕግ ስራ ተብሎ ይቀመጡታል። እነ ሉተር ግን የሕግ ስራ ማለት ግዝረቱን የመስዋዕቱ ስርዓት ይታውና 10ቱ ትእዛዛትን በጎ ምግባርን ሁሉ ነገር ይከተላል። ስለዚህ ይሄ ከታሪክ ከመለየት የሚመጣ አረዳድ ነው። ይሄ መጽሐፍ ግን ኢንዴብዝ በጣም ይገባና እያንዳንዱ ፍሎ ባለው ቆንጆ ነገር ለእኛም ለሌሎቹ መልስ ይሰጥልናል ማለት ነው። እና ደግሞ ስለ ሕጉ ደግሞ ለምንድን ነው የተሰጠው የሚለውን ራሱ አንድ ጥያቄ ነው ለሁላችንም። አሁን ለምሳሌ ሕግ ይባላል አይደል? እና በቆንጆ በሆነ መልኩ ተጠቅሷል። እና ሕግ ለእስራኤላውያን የተሰጠው መቼ ነው? የወርቅ ጥጃ ሰርተው መስቀል ሲጀምሩ ነው ማለት ነው። እና እንዴት መሰላችሁ? እስራኤላውያን በጣም ከግብፅ ነው ወጡት አይደለም? አካባቢያቸው የነበሩት በጣም ጣዖት አምላኪ ስለነበሩ ጣዖት አምላኪዎች ምን ይፈልጋሉ? መስዋዕት ያቀርቡ ነበር አይደለም? እና መስዋዕት ሲያቀርቡ በጣም የደም ጥማታቸው ከመጨመሩ የተነሳ ምን ያቀርባሉ? ሰውንም ይሰቡ ነበር፣ ሕፃናትን ይሰቡ ነበር። እና እግዚአብሔር ይህን ሕግ የሰጣቸው ለምንድን ነው ይላል መጽሐፉ ላይ። አንደኛ አንድ ሰው ሲበላ ሲጠግብ ምን ይሆናል? ለኃጢአት ይጋለጣል። እና እግዚአብሔር አይሁድን ሲበሉ በምግብ ስርዓት አይደል? አንደኛው በእያንዳንዱ ስርዓት እግዚአብሔርን እንዲያስታውሱ የሚያደርግበት ነው። ሁለተኛ ደግሞ ይሄ ሕግ ባይሰጣቸው ነው አንደኛ የደም ጥማታቸውን መቆጣጠር ስለሚያቅታቸው ከዛ የባሰ ችግር ውስጥ እንዳይገቡ እግዚአብሔር ሕጉ እንዲጠብቃቸው ነበር የተሰጠው ይባላል ማለት ነው። እሺ፣ ስለዚህ ከዛ በኋላ ያሉት አገልግሎቶች ስለ ኤፌሶን ውስጥ አርጤምስ የምትባል ጣዖት አለች። በዚህ ምክንያት እነ ጳውሎስ በጣም ብዙ ፈተና ገጥሟቸዋል። የመርከብ ጉዞ አለ። ከዚህ በኋላ ያሉት ጉዞዎች በቃ እናንተ ከጀመራችሁትም አታቆሙትም። በጣም ብዙ የምትወዷቸው ክፍሎች አሉ። ከዚህ በኋላ አንድ ነገር ብዬ ብቻ ላብቃላችሁ። አንደኛው ቅዱስ ጳውሎስ ለጳውሎስ መመሪያ ስለ ጳውሎስ ያስረዳል። አንድ ሰው ስዕላችንን ቅድም እንዳልኳችሁ ስንገነባ ቆንጆ ጥቅስ አለ። ሰማይ ጠቀስ ህንፃ ሊያንጽ የተነሳ ሰው መጀመሪያ መሰረቱን ወደ ታች አርቆ እንዲቆፍር ግዙፍ የምግባር ህንፃ የሚያቆሙ ቅዱሳን አስቀድሞ ያን ሊሸከም የሚችል ጥልቅ የትህትና መሰረት ይጥላሉ ይላል። እና አንድ ሰው ወደ ላይ ከፍ ለማለት መጀመሪያ ምን ማድረግ አለበት? ወደ ታች ዝቅ ማለት አለበት። እና በጣም ጥሩ መጽሐፍ እንደሆነ ተስፋ አደርጋለሁ። ስለ አገልግሎት በጣም ብዙ ትምህርቶች አሉ። ስለ ሰንበት ትምህርት ቤት በጣም ብዙ አገልግሎት ለእኛ ህይወት ብዙ ራሳችንን የምንፈትሽበት አለ።
እንዳልኳችሁ ደግሞ አዲስ ኪዳን በደንብ ከልባችሁ መረዳት ከፈለጋችሁ ይህ መጽሐፍ ካነበባችሁ በጣም ብዙ ትረዱበታላችሁ ማለት ነው። ስለ ጸሐፊው አንድ ነገር ልበሉ። ቅዱስ ጳውሎስ በገላትያ መልእክቱ ላይ ምን ይላል? ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል እና እኔ መምህራዊ ይሄ መጽሐፍ ለመጻፍ 3 ዓመት ፈጅቶበታል እና ሳስበው በቃ ይሄንን ቅዱስ በእኛ ልብ ላይ እንዲሳል መምህር አቤልም በ3 ዓመት ራሱ በቅዱስ ጳውሎስ ፍቅር ሲጠበስ እንደነበረ ነው የሚታየኝ ማለት ነው እና እውነትም ልክ ጳውሎስ ክርስቶስ እንደተሸከመ ምርጥ ዕቃ እንደሆነ ሁላ በዚህ መምህርም በዚህ ጽሑፍም በዚህ መጽሐፍም ቅዱስ ጳውሎስን ተሸክሞ ታዩበታላችሁ ማለት ነው እና እኛ ደግሞ ራሳችን እንደዚህ ለማብቃት ደግሞ በሕይወታችንም እንደዚህ ልክ የአቤል መስዋዕት አይነት አገልግሎት አለ አይደለ? እንደዚህ ማድረግ አለብን እና ከዚህ በኋላ የጳውሎስ በልባችን ሁላችንም እንዲሳል የእኛ ድርሻ መጽሐፉን አንስተን ማንበብ ነው። መልካም ንባብ። ጥያቄ ካላችሁ አንድ ጥያቄ ማክሲመም ሰዓት ይደርስ። እሺ ሌሎቹ ሲኖራቸው ጥያቄ አለ። ሐዋርያው ቅዱስ ጳውሎስ ቀደም እሱን በሚጋብዝበት ተናግሯል። ቅድስት ቤተክርስቲያናችን ፋይዳውን ተረድታ ዘወትር በቅዳሴ አገልግሎት፣ በትምህርት አገልግሎት ሐዋርያው ቅዱስ ጳውሎስን ትጠቀማለች። ግን በሚያሳዝን ሁኔታ ብዙዎቻችን ሐዋርያው ቅዱስ ጳውሎስ ሲነሳ ወደ ጭንቅላታችን የሚመጣው መናፍቃን ናቸው እና የመናፍቃን እስኪመስለን ድረስ የእርሱን መልእክታት የሐዋርያው ቅዱስ ጳውሎስ መምህራችን እንደተናገሩት ከ27ቱ የሐዲስ ኪዳን መጽሐፍት ውስጥ 14ቱ በሐዋርያው ቅዱስ ጳውሎስ የተጻፉ የመልእክት ክፍሎች ናቸው። እነሱን ለማንበብ ፍርሃት ይኖራል እና ይሄ መጽሐፍ ወደ ቅዱስ ጳውሎስ ወደ መልእክታቱ ምን ያህል ያቀርበናል? በጣም ባጭሩ ቅድም እንዳልኩ ልክ ነው። መጽሐፉ ላይ ምን ይላል? አይሁድ ክርስቶስን ላለመቀበል በጣም ይሄ የጥላቻና የቅናት የጥቁር መጋረጃ ልባቸው ላይ ተጥሎ ነበረ። እስጢፋኖስንም ሌሎቹንም ላለመረዳት ማለት ነው እና ክርስቶስ በመስቀል ላይ የተቀደደው የቤተ መቅደስ መጋረጃ አለ አይደለ? እና እንዴት አድርጌ ልንገራችሁ? ይሄ መጽሐፍ እኛ ላይ ሌሎቹም ላይ ስለ ቅዱስ ጳውሎስ ስለ ጳውሎስ መልእክታት ያለብንን ይሄ ጥቁር መጋረጃ የሚገልጥ ነው ማለት ነው እና እኔ ይሄን መጽሐፍ አንብቦ የጨረሰ ሰው በእርግጠኝነት ልንበላችሁ የቅዱስ ጳውሎስን ከቅዱስ ጳውሎስ ጋር በፍቅር ነው የምትወዱት ማለት ነው። ቅዱስ ጳውሎስን ይህን መጽሐፍ አንብቦ አለመውደድ አይቻልም። መጽሐፍ ቅዱስን ብታነቡት እንደዛ እንሆን ነበር። ግን እንደ ቅድስት እንደተባሉ በብዙ አይነት ክርክሮች ምክንያት አእምሯችን የምን ጥላሸት ስለተጣለብን ነው ማለት ነው እና ይህ መጽሐፍ ይህንን እንደ ብዙ ክርክር ሲሆን አንዳንድ ሰው አይኑ በጣም ብዙ እንትን ሲበዛበት ካታራክት ዲቨሎፕ ያደርጋል። ይሄ መጽሐፍ በቃ ሰርጀሪ ይበሉት በቃ ካታራክቱ ያነሳላቸዋል። ሌላ ጥያቄ የለም? መጽሐፉን አንብባችሁ የቅዱስ ጳውሎስ የፍቅር ማለት እንድትሆኑ ጋብዛለሁ። መልካም ነው።